ያኔ ጠንካራ ሴት ወይ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል ስላየሽ። እንጫወታ ነጫወት ወይ ሰው እናስገባ? ደስ እንዳለሽ ሰው እናስገባ። አዎ ፍራይዴ ካለ እስኪ አስገባ። እኔ ጋር ሰው የለም። ማንም የለም። ማንም ፎሎ አልደራረግም። ብዙ አልተደራረግም። ኦኬ እኔም ፎሎ አድርጌሻለሁ። እኔ አድርጌሽ አንቺን አድርጌሻለሁ። ሃይ እንዴት ናችሁ? ፊፊዬ መሆን እንዴት ነው? ናዮዬ ወልካም የኔ እናት። መቅድዬ አመሰግናለሁ። ናዮ እንዴት ነሽ? ሞል እንዴት ነው? ደህና ነሽ? ደህና ነኝ። እግዚአብሔር እንኳን ለዚህ አበቃሽ። አመሰግናለሁ። ደስ ብሎናል ስለተመለሽ። እሺ ያባታ አመሰግናለሁ። እንዴት ነሽ? ደህና ነኝ። አይ ቲንክ እንዳለ ኮሜንቱ መሆን እያሉሽ ነበረ። አዎ አሁን ብዙ ወንድ እየጠፋ ስለሆነ ሴቶች ሽምግልና መላክ ጀምሯልና መቅዲ ልታገባኝ ሀሳብ አለ። ሽምግልና ልትልክሽ አስባ ነው። እንዴት ነሽ? ደህና ነሽ? ናዮዬ ደህና ነሽ? እንኳን ለዚህ እግዚአብሔር አበቃሽ የኔ እናት። መቅዲ አመሰግናለሁ። ሞን ጎበዝ ናት ናዮ። ናዮ ቆንጅዬ ናት። ተገናኝተን አናውቅም እኮ ዛሬ መጀመሪያችን ነው። ዛሬ ነው የተገናኘው። ናዮ ታውቂኛለሽ እንዴ? ነው ያውቃል። እኔ አላውቅሽም። እሱ ናዮ ናት። ታውቃለሽ? አሁን ተዋወቅ ነው። ኧረ ቀልዴን ነው። አውቃታለሁ። መጥቼ ነበር እነ ጆን ጋር ከነ ፊፊ ጋር እኮ ግን አንቺ ጋር አልመጣንም፣ አልቻለም። ለእንትን ሳይሆን ብዙ ጊዜ እኔ እነ ፊፊም ሳዩ ምናምን ኢዝሊ ሴቶች ቶሎ አትራክትድ ይሆናሉ እና እስር ቤት ብገባ አስቢው ስንት። እሺ ናዮዬ ወይ አንድ ኢንቪቴሽን ነበረ ከያያ ቢዩቲ ሳሎን ታውቂያለሽ? ከሱ ፀጉር ቀለም መቀባት ከፈለግሽ ማሳደስ ከፈለግሽ ኢንቪቴሽን አለሽ። በደንብ ክፈሉ በደንብ ማናጀርሽ አድርጊ ናየው ኢንቪቴሽን አዎ የምር እኔ ቢዝነስ ማኔጅመንት አደረከኝ መጀመሪያ እና አሁን ፎሎ እንደራረግና አደርጋለሁ። የምር እኔ ቢዝነስ ማኔጅመንት ነው የጨረስኩት ማርያምን ናየው እና ማናጀርሽ ሊሆን እኔ ኮስት ምናምን ላውጣልሽ የማስታወቂያ ምናምን። ፊዮና እንዴት ነሽ? ረስተውሻል? ፊዮና በጣም ጥሩ ሰው በጣም ደስ ብሏታል። እያየኋት ነበር፣ ቅድም ጌም ላይ ነበሩና እያየኋት ነበረ። ደስ ብሏታል። በናዮ ምናምን እያየሁሽ ነበረ። አይ ብዙ ሰው ነው ኤክሳይትድ ይሆናል። አዎ በጣም እያየሁሽ ነበር ጌታ ብዙ ሰው እና እኔ ግን ድሮም እንደዚሁ ተጫውተን አናውቅም፣ ግን ናዮን ወዳት ነበር። በእውነት ማነር ያለው ሰው ነው የምትመስሉ ከሩቅ ስትታዩ ራሱ ብር አይደለም። እኔና ናዮ እንጣላ ነበረ ዝም ብለን ናዮ በማይረባ ነገር በቃ ምክንያት በሌለው ነገር አስቸጋሪ ስለሆናችሁ ነው እኮ ፊዮና እናንተ ልጅነት እኮ ነው። ቻይልዲሽ ቢሄቪየር ይሉታል ፈረንጆች። አሁን አንጣለም ከዚህ በኋላ ኧረ እንዳትጣሉ። አምሮብሽ ነው ግን የወጣሽው። ስቲል ፌስ ካርድሽ ምናምን አለ መቅዲ እንዴ? አይ ልጅ ታስጀመር ነው እንዴ? ሺዝ ቢዩቲ ቢዩቲ ይባላል። ሞን ተብዛ አታድንቀኝ እንዴ? ኧረ ላድንቅ እንዳልቀር ቪዲዮዎች ላይ ደግሞ በጣም የወፈርሽ መስሎ ነው እንትን ወፍራልሽ ብዬ ነበር። ኖርማል እና ከዚህ በላይ በጣም ይላሉ እኮ ኖርማል ናት ግን ወፈረሻል ነው እነዚህ መስራት። እስኪ ባካል ታዩኝና
እኔ ስጋ ልጋብዝሽ በእናትሽ። ጥሬ ስጋ ትበያለሽ? ኪሎ ነሽ ናዩ? ኪሎ ነሽ? አሁን አልተመዘንኩም ግን 60 ምናምን ገብቻለሁ። በኢየሱስ ኧረ ፋይን ነሽ እንዴ? ፋይን ነው በጣም ምናምን ዝለይ። እኔ የምልሽ አይደለም የምር እንትን ሐሙስ ከነፊዮና ጋር ስጋ እንበላለን። አይ ቲንክ ከቤት መውጣት ምናምን ትቻለሽ እንዴ? ሐሙስ አልችልም። ከቤት ግን በምትችይው ሰዓት ወይ ቤት ሐሙስ በኋላ እችላለሁ። የምር እንጋብዝሻለን። ፊዮና እንጋብዛት። አይ እንደዛማ በፍጹም ከቤትማ መውጣት የለባትም። እኛ ይዘንላት እንሄዳለን እንጂ ቤቷ የማይጨምር እንጂ ለምን እወጣለሁ? ከሐሙስ በኋላ እወጣለሁ። ብትወጣ ይሻላል ፊፊ። አይ ባባዬን ትታ ከምትወጣ ቤት እና ይገባሻ። አይ ይሁን ግን አይ ቲንክ ፐርሰናል ነገር እዚህ ላይ ወንድ ነው ሴት ነው የተገላገልሽ? ወንድ ነው እንዴ? ወላጅ ነበርሽ እንዴ? አዎ ዳይኝ ማሪ። ግን አይ እንኳን እግዚአብሔር ለዚህ ያበቃሽ ነው። ድጋሚ ስቀሽ ስላየሁሽ ደስ ብሎኛል። እኔ በግሌ በእውነት በቃ እንጫወት። አይ እግዚአብሔርን በጣም ብዙ ጊዜ የሆነ ነገር ላረግ እንትን እያልኩ ታውቂያለሽ። ጨልሞ ብቻ አይቀርም ታውቂያለሽ። አንዳንዴ ጨልሞ ብቻ የሚቀር ይመስለን እና በጣም እንረበሻለን። ልክ ሲበራ እየበለጠ ይበራል እና በጣም ይብራልሽ። 3 የግጥም መጽሐፍ ፐብሊሽድ አድርጋለች እና ናዩ የኔን ግን ታውቂኛለሽ እንዴ? በደንብ ታያለሽ ማለት ነው። በደንብ አንቺ ታያለች ማለት ነው። በእናትሽ መላጣ ሳሎን በፊት ነበር የሚባለው። ጋይስ ናዩን አንቀጣትም ይሆናል። ናዩ አትቀጣም። ናዩ ንጉስ ናት። እሺ ግን ፋሚሊ ያለኝ እያልክ ስትሰክስ አልነበር አንተ ችጋራም? እግዚአብሔርን ነበረኝ። አሁን ለናዩ ሰጥ የኔን ጊፍት ለናዩ ሰጥ የኔን እኔ እቀጣለሁ። ግን ፊዮናን እንቅጣት። ፊዮና እኔና አንቺ የራሳችን ፐርሰናል እንትን ስኮር ነው የምንወዳደረው። የኔ ካንቺ ዝም በል እባክህ። ጋይስ ታፕ አድርጉ። ምንም ፐርሰናል ስኮር ነው ያለው ችግር የለውም ጋይስ። አይ ናዩ አንቺ የምትቀጨው አሁን ፓስታ ቢ ምናምን ኑድል ቢ ወይ ደግሞ ምናምን እንትን የሆነ ካልሆነ ምን እንቀጣሻለን? እሺ እንትን ታፕ